ሪሰርች ለመስራት ሰዓታትን በከንቱ እያባከናችሁ ከሆነ በቀላሉ ብዙዎቻችን አክሰስ ልናደርገው የምንችለውንና ፍሪ የሆነውን ቻትጂፒቲን ተጠቅማችሁ አነስ ባለ ሰዓት ምርጥ የሆነ ነገር እንዴት መስራት እንደምትችሉ ሙሉ ቪዲዮውን ስቴፕ ባይ ስቴፕ እኔ በቅደም ተከተል አሳያችኋለሁ ማለት ነው። እናንተ የሚጠበቀው ምንድነው? ቀጣኔቱን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ መመልከት ነው ማለት ነው። በቀጥታ ወደ ቪዲዮአችን እናምራ። የመጀመሪያው እንትናችን የሚሆነው ምንድነው? ዩዝ ሮል ቤዝድ ፕሮምፕት ነው። ብዙውን ጊዜ ቻትጂፒቲን በምንጠቀም ሰዓት አብዛኛው ሰው የሚያደርገው ምንድነው? ፕሮምፕት በሚሰጥበት ሰዓት ሮል ምንም አሳይን አታደርጉለት ማለት ያ ማለት ጄነሪክ የሆኑ ኩዌሽኖችን መጠየቅ ማቆም አለባችሁ ማለት ነው። ቻትጂፒቲ የተለያዩ ሚና አሳይን ስታደርጉለት ስትሰጡት የተለያዩ ታስኮችን በተለያየ መልክ አድርጎ ይሰጣችኋል ማለት ነው። በሪል ወርልድ ላይ የምትመለከቱት ምሳሌ የዶክተርን ስራ መምህር አይሰራውም፣ የመምህርን ደግሞ ሌላ አናጺ ኦር ደግሞ የሆነ ስራ ፊልድ ላይ ያለ አይሰራውም ማለት ነው። ስለዚህ ስራዎቹን ሮሎቹን አሳይን ታደርጉለታላችሁ ማለት ነው። ለምሳሌ እንበልና እናንተ ምን እንደምታደርጉ አንድ ፕሮምፕት እዚህ ጋር አሳያለሁ። ለምሳሌ እንደምትመለከቱት አክት አስ ኤ ፒኤችዲ ሪሰርቸር አያችሁ። ሮሉ አሁን እዚህ ጋር ምንድነው? ሪሰርቸር ነው ማለት ነው። በምን? በኢኮኖሚክስ። ከዛ በኋላ አናላይዝ የሞኔታሪ ፖሊሲ ሾክ ኤንድ ሳማራይዝ ኪ መካኒዝም ብዬ ጠየቅኩት ማለት ነው። ስለዚህ አሁን ፕሮምፕት በምሰጥበት ሰዓት ኦልዌይስ ምን አደርጋለሁ ማለት ነው? ሮል አሳይን አደርጋለሁ ማለት ነው። ከዛ ኢንተር እንለዋለን። ምን አይነት ሪዛልት እንደሚሰጠን በዛው እናንተ ደግሞ ትመለከቱታላችሁ ማለት ነው። ስለዚህ ሪዛልታችሁ ምን ይሆናል? ስትራክቸርድ የሆነ ዶሜኑ ስፔሲፊክ የሆነ ነው። ከዛ በኋላ በቃ ሰርቪስ ሌቭል የሆነ ቴክስት ታገኛላችሁ ማለት ነው። ሪዛልታችሁን በቀላሉ ኮንፊውዥን ሳይፈጠርበት እሱም እንደምን አክት ማድረግ እንዳለበት እያንዳንዷን ስቴፕ ባይ ስቴፕ እንደዚህ ብሬክ ዳውን አድርጎ ይሰጣችኋል ማለት ነው። አይታችኋል። ስለዚህ በደፈናው ከምትጠይቁት ይልቅ ሮል ቤዝድ እያደረጋችሁ አካዳሚካሊ ሪሌትድ የሆኑ ነገሮችን የምትሰሩ ከሆነ ስፔሻሊ በዛ ሪሌትድ የሆነ ነገር እንዲመጣላችሁ በምን ላይ ፎከስ ያድርግ የሚለውን ኤሪያ ግዴታ አሳይን ማድረግ ይኖርባችኋል ማለት ነው። ሌላኛውና ሁለተኛው ፖይንታችን ደግሞ ብሬክ ኮምፕሌክስ ቶፒክ ኢንቱ ሰብ ታስክ ነው። ይሄ ማለት ደግሞ ምን ማለት ነው? ሁሉንም ነገር አንድ ላይ አጠቃላችሁ መጠየቅ የለባችሁ ማለት ነው። ማለት ለምሳሌ አንድ ትልቅ የሆነ ነገር እየጠየቃችሁ እየሰራችሁ እያለ ስለዛ ሙሉ እንድትናርጋችሁ ፍሮም ጀነራሊ ስቴፕ ባይ ስቴፕ ስጠኝ ብትሉት ከየትም አምጥቶ አይሰጣችሁ ማለት ነው። ለምሳሌ አንድ ፕሮምፕት ልስትና ላሳያችሁ። እንደምትመለከቱት ለምሳሌ ኤክስፕሌን ሞኔታሪ ፖሊሲ ኢንፍሌሽን ኤንድ ባንኪንግ። አሁን ይሄን አስባችሁታል? ሞኔታሪ ፖሊሲ ለብቻው አለ፣ ኢንፍሌሽን ለብቻው አለ፣ ባንኪንግ አለ። አሁን ይሄንን ሁሉንም አንድ ላይ አርጋላችሁ እናንተ ብትሆኑ እንዴት ነው እስኪ አስቡት። አንድ ሰው አምጥታችሁ 5 ስራ ብትሰጡት ከዛ ውስጥ ስንቱ ሊሰራው ይችላል በትክክል? ስለዚህ እናንተም በምትጠይቁበት ሰዓት ብሬክ ዳውን አድርጋችሁ ለምሳሌ ሞኔታሪ ፖሊሲን ለብቻው ዲፋይን እንዲያደርግላችሁ፣ ባንኪንግ ሌንዲንግን ኤክስፕሌን እንዲያደርግላችሁ ለብቻው ተሰጥቷላችሁ። ይመልሰዋል። አሁን ይሄንን ኤክስፕሌን ሞኔታሪ ፖሊሲ ኢንፍሌሽን ብዬ እንደዚህ ብጠይቀው መመለሱ አይቀርም። ግን ያው ለየብቻው ሰፓሬትሊ ብሬክ ዳውን እንዲያደርግላችሁ ከፈለጋችሁ እናንተ እንዳልኳችሁ እያንዳንዱን ለየብቻው አድርጋችሁ ነው መጠየቅ ያለባችሁ እንጂ ታስኩን ብሬክ ዳውን ሳታረጉ ፉል አንድ ላይ አድርጋችሁ ብትጠይቁት ያን ያክል ኤክስፔክት የምታረጉት ያክል ሪዛልት አታገኙበትም ማለት ነው። ስለዚህ ታስክ ብሬክ ዳውን ግዴታ ነው ማለት ነው። ሌላኛውና ሶስተኛው ፖይንታችን ደግሞ ምንድነው? ፎርስ ስትራክቸርድ አውትፑት ነው። ይሄ ደግሞ ምንድነው? ፎርማታችሁን ኮንትሮል ማድረግ ይኖርባችኋል ማለት ነው። ብዙ ጊዜ አሁን አብዛኛው ሰው ፕሮቫይድ የሚያደርገው ምንድነው? የሆነ ነገር ይጠይቅና ይሰጠዋል። በምን ፎርማት ያምጣል? ፎርማቱን እንዴት አድርጎ ያምጣላችሁ? እናንተ የምትፈልጉት በምን ፎርማት ነው? ስለዚህ የሆነ ነገር እናንተ ቴምፕሌት ፎርማት መስጠት አለባችሁ ማለት ነው፣ በምን ፎርም እንደሚሰጣችሁ ማለት ነው። ስለዚህ ፎርማቱን በምን ፎርም እንደሚያደርግ ለምሳሌ አንድ ፕሮምፕት እንውሰድና ያሳያችሁ። ለምሳሌ ፕሮቫይድ ሊትሬቸር ሪቪው ኢን ቴብል ፎርማት። አያችሁት? በምን ፎርማት ነው ፕሮቫይድ የሚያደርገን? በኮለመን በቴብል አድርጎ በኮለመን ማለት ነው። አውተሩን ይሩንና ሜተዱን ፋይንድ እንዲያደርግልን ማለት ነው። አያችሁ? ምንም ግራ ሳይገባው ፕሊዝ ጊቭ ሚ ሊትሬቸር ሪቪው አባውት ዚስ ከምትሉት ይልቅ በምን ፎርማት እንደሚሰጣችሁ በኮለመኑ ላይ ምን ምን ነገሮች መካተት እንዳለባቸው እነማን ነው ኢንክሉድ ማድረግ ያለባቸው ክሊርሊ እንደምትመለከቱ አሁን ጽድት አድርጎ ይሰጠኛል ማለት ነው። ተመልከቱ። አሁን እዚህ ጋር ሊትሬቸር ሪቪው ፖይንት ማግኘት ስለፈለኩ እዚህ ጋር አውተሩ አለ፣ ይር አለ፣ ሜተድ አለ፣ ፋይንዲንግ አለ ማለት ነው። በኮለመን ጽድት ብለው ተቀምጠዋል እነዚህ። እኔ የምፈልገውን ስለዚህ ከነዚህ ውስጥ አውጥቼ መውሰድ የምፈልገውን ለሪሰርች ይቀርበኛል የምለውን ነገር መውሰድ ይችላል ማለት ነው። ስለዚህ ክሊርሊ በምትጠይቁበት ሰዓት በምን ፎርማት እንደሆነ መናገር ግድ ይላችኋል ማለት ነው። ስለዚህ እንደዚህ እያደረጋችሁ መጠየቅም ትችላላችሁ ማለት ነው። ሌላኛው አራተኛው ፖይንታችን ምንድነው? ዩዝ አይትሬቲቭ ሪፋይንመንት ነው። ይሄኛው ምን ማለት ነው? ፈርስት አውትፑት የምታገኙትን እንትን ፋይናል አድርጋችሁ አትውሰዱት። ልክ በመጀመሪያ የሚሰጣችሁን ሪዛልት ኦልዌይስ አይኦቲ ተጠቅማችሁ ስትጠይቁ ኖቶን ቻትጂፒቲ መጀመሪያ ላይ የምታገኙትን ሪዛልት እንደ ፋይናል አትውሰዱት፣ ፒክ አድርጋችሁ አትውሰዱ። ያ ማለት ምን ማለት ነው? መጀመሪያ ጀነሬት ያድርጉት፣ ከዛ በኋላ ክሪቲክ ይኖረዋል፣ ከዛ ፋይናሊ ምን ያደርጋል? ሪፋይን ይደረጋል ማለት ነው። ስለዚህ የሰጣችሁን ነገር በአንዴ ሳይሆን መውሰድ ያለባችሁ እዛው ራሱን እየደገማችሁ ኤክስፕሌን እንዲያደርግላችሁ
ትሰጡታላችሁ መልሳችሁ ደጋግማችሁ ማለት ነው። ስለዚህ በአንድ ጊዜ ኮፒ አድርጋችሁ መውሰድ የለባችሁም፣ ሪፋይን መደረግ አለበት ማለት ነው። ለምሳሌ ኢምፕሩቭ ዚስ ቱ አካዳሚክ ስታንዳርድ ሪሙቭ ሪፒቴሽን አድ ሳይቴሽን ስታይል። አያችሁ አሁን ለምሳሌ እቺ ፕሮምፕት ምን ትላለች መሰላችሁ? አካዳሚክ ስታንዳርዱ እንዲጠብቅ አድርግልኝ። ከዛ በኋላ ሪፒቴሽን ካሉ ሪፒቴቲቭ ብዙን ጊዜ አይታችሁ ከሆነ ኤአይዎች ደግሞ ወርድ ሪፒቴቲቭ ነው ለፕላጃሪዝም ብዙ ጊዜ የሚዳርገው ማለት ነው። ስለዚህ ፕላጃሪዝም እንደሚታወቀው የሆነ ነገር ሪፒት አድርጋችሁ ስትሰሩ ኤአይዎች ደግሞ ብዙ ጊዜ ሪፒት ስለሚያደርጉ እነዛን ሪሙቭ ማድረግ ስለሚሆን ሪፒቴቲቮቹን ሪሙቭ አድርግልኝ፣ ሳይቴሽኖቹን ሳይቴሽን ስታይል አዳርግልኝ ጠይቁታላችሁ ማለት ነው። ስለዚህ አሁን በዛ ጊዜ እያንዳንዱን ነገር እንትን ይላችኋል ማለት ነው። ሪፒቴቲቭ ካለው ሪሙቭ የሚደረገውን ሪሙቭ ያደርገዋል፣ ሳይቴሽን አድ ማድረግ ሳይቴሽኖቹን አድ ያደርጋችኋል ማለት ነው። በቀጥታ እንደዚህ እያደረገ መጠቀም ትችላላችሁ ማለት ነው። ዳይሬክትሊ መጀመሪያ የመጣላችሁን አስ ፋይናል አውትፑት አትውሰዱት። በተጨማሪ ደግሞ አምስተኛ ነጥብ የምጨምርላችሁ ምንድነው ጀነሬት ሶርስ ኤንድ ቫሊድ። ይሄ ምንድነው? ለምሳሌ ቻትጂፒቲ ዲስከቨሪውን ምን ያደርገዋል? በጣም እንትን ይላል፣ አክሰለሬት ያደርገዋል፣ በፍጥነት ይሰጣችኋል ቶሎ ብሎ። ሁሉም የሚሰጣችሁ ቶሎ ብሎ የሚመልስላችሁ ትሩዝ ነው ብላችሁ መውሰድ የለባችሁ ማለት ነው። ስለዚህ ሶርሱን ቫሊዴት ማድረግ ይኖርብን። ጀስት ላይክ እንደሰጣችሁ ስለመለሰላችሁ ብቻ ፐርፌክት የሆነ ነገር አገኛችሁ ማለት አይደለም ማለት ነው። ለምሳሌ አንድ ፕሮምፕትን ጠይቀውና እስኪ ማን ነው የዚህ አውተር ማን ነው የዚህ እንትን ብለን ትክክለኛ ሶርሱን ቫሊዴት እናድርገውና ቼክ እናድርገው። ለምሳሌ ሊስት ኪ አውተርስ ኤንድ ፔፐርስ ኦን ኢንፍሌሽን ዳይናሚክስ ኤንድ ባንኪንግ እንደዚህ እንጠይቀው ማለት ነው። አሁን እዚህ ጋር እንደምትመለከቱት ይሄንን ሰጠኝ አይደለ? ምን ያክል እርግጠኛ ነው የሚለውን ነገር ይሄንን አሁን ቼክ ማድረግ አለብኝ ማለት ነው። ቬሪፋይ ላድርገው ስለሰጠኝ ስለ ኢንፍሌሽን እየተጻፉ መሆናቸውን ቼክ ላድርጋቸው። በቀጥታ ምን ማድረግ እችላለሁ? ከፈለጋችሁ ሌላ ቦታ ላይ ወርድ ላይም ከፈለጋችሁ ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። አለ የለም እንትን የሚለውን ቬሪፋይ ሳታረጉ ሶርሶቻችሁን ለመጠቀም አትሞክሩ ማለት ነው። ሪል ትክክለኛ ስለ ኢንፍሌሽን የተጻፈ ነገር ካለው በዛው ቼክ እናደርጋለን ማለት ነው። እንደምትመለከቱት አሁን ላይ መጀመሪያ ላይ ምን መጣል ይመስላችሁ? ሜዠሪንግ ዘ ኢፌክት ኦፍ ሞኔታሪ ፖሊሲ። ስለዚህ ያው የተወሰነ የሚቀራረብ ነገር አለው ማለት ነው ከሞኔታሪንግ ጋር። እኔም በቀጥታ ከዛ ጋር ይገናኝልኛል ብዬ ወሰድኩት። አይታችኋል ሞኔታሪ ፖሊሲ ስለሆነ እንትኑ የሰጠኝ እንደምትመለከቱት ቬሪፋይ ማድረግ ቻልኩ ማለት ነው። ስለዚህ ገና ለገና በፍጥነት ሰጥቶኛል ብላችሁ ብድግ አድርጋችሁ መጠቀም የለባችሁ ማለት ነው። ጀስት ቬሪፋይ ኢት አጌን ማለት ነው። ስለዚህ ቻትጂፒቲን በምትጠቀሙበት ሰዓት፣ ሪሰርቻችሁን በምትሰሩበት ሰዓት እነዚህን 5 ነገሮችን ካካተታችሁ በእርግጠኝነት አሪፍ ነገር ታገኙበታላችሁ ማለት ነው። ስራዎቻችሁንም ቀለል አድርጋችሁ በፍጥነት መስራት ትችላላችሁ። አሁን ላይ ብዙ ሰው ወደ ክላውድ መሄድ ይፈልጋል። በነገራችን ላይ ቻትጂፒቲ ላይ በጣም ብዙ ነገሮች መስራት ትችላላችሁ። ግን ከእናንተ የሚጠበቀው ሃው የሚለው ነገር ነው። እንዴት ነው የምትጠቀሙት፣ እንዴት ነው አጠቃቀማችሁና ሪዛልቱን እንዴት ነው የምትወስዱት የሚለው ነገር ነው ማለት ነው ዲፔንድ የሚሆንበት። እነዚህን 5 ፖይንቶች ተጠቅማችሁ አይ ሆፕ ሪሰርቻችሁን አሪፍ ነገር እንደምትሰሩበትና እንደሚጠቅሟችሁ ተስፋ አደርጋለሁ። በቀጣይ ምርጥ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ። ለዛሬ የነበረውን ቪዲዮ ግን እነዚህ ይመስላል። እያንዳንዶቹን እነዚህን ከፈለጋችሁ ደግሞ ቴሌግራም በደንብ ኤክስፕሌን አድርጌ ከነ እንትኑ አስቀምጥላችሁ ኤክስፕላኔሽኑ ማለት ነው። እዛም ሄዳችሁ ቼክ ማድረግ ትችላላችሁ ማለት ነው። ቲክቶክም አለ፣ እዛም ገብታችሁ ጎራ ብላችሁ መጠየቅ ትችላላችሁ። ቼክ አድርጉት። ቻናሉን በደንብ ሰብስክራይብ እያደረጋችሁ እዚህ ጋር አሪፍ ቪዲዮ አለላችሁ፣ እሱ ማየት ትችላላችሁ። እዚህ ጋር አሪፍ ቪዲዮ ያያችሁ መቆየት ትችላላችሁ ማለት ነው። ዛሬ የነበረን ቪዲዮ ግን ይሄን ይመስላል። እስከዛው